ሰዓት የለንም ግን يكرس يوطى ጥያቄ መሰለኝ ما ادري يقول الرحمن على العرش استوى የሚለውን እንደነ አቡ በክርና ዑመር رضي الله عنهما ዝም ብንል ምንም አይነት ጭቅጭቅ አይፈጠርም ነበር የሚለውን አመለካከት በመልኩ ማረም እንችላለን አቡ በክርና ዑመር الرحمن على العرش استوى የሚለውን በተመለከተ ማብራሪያ ውስጥ ስላልገቡ በእነሱ ዘመን ኺላፍ አልነበረም ለማለት ከሆነ በእነሱ ዘመን ኺላፍ ያልነበረው ማብራሪያ ውስጥ ስላልገቡ አይደለም ማብራራት ስላላስፈልጋቸው ነው እውነታው ቁልጭ ያለ የተብራራ ከመሆኑ አንፃር እነሱም በንጹህ አእምሮአቸውና የቋንቋ ክህሎታቸው እውነታውን በቀላሉ መረዳት ሲችሉ ስለነበረ ውዝግብ አልተፈጠረም ይህን የምንልበት ምክንያት ቃሉ አሻሚ ስላልሆነ ነው አንዳንዶች እንደሚያስቡት አሻሚ አይደለም ከክፍለ ዘመናት በኋላ ውዝግብ ስለተነሳ ርዕሱ የውዝግብ ርዕስ አይሆንም ከጊዜ በኋላ የሚመጣ ውዝግብና ንትርክ የውዝግብ ሚዛን ላይ እንዲሁ አይጫንም ውዝግብ አይደለም ይሄ ተግባባን እና አቡበክርና ዑመር በዚህ ጉዳይ ላይ መናገር ያላስፈልጋቸው ምናልባት ካልተናገሩ ለኛ ሁሉ ነገር ደርሶናል ማለት ስላልሆነ ካልተናገሩ መናገር ያላስፈልጋቸው በርሱ ላይ ጭቅጭቅ ስላልተነሳ ነው ይሄንን እውነታ የሚጥሱ የቢድዓ አንጃዎች ስላልነበሩ ነው ሁሉም ሙስሊም ተፈጥሯዊ በሆነው ትክክለኛው እምነቱ ላይ ስለነበረ ነው እንጂ ይሄንን ርዕስማ ዝም ብለን ማለፍ አለብን ብለው ተመካክረው አይደለም ተንሾካሽኮ አይደለም ግልጽ ነው ይሄ የማይመስል ነገር ነው እንጂ እነሱ በዚህ ርዕስ ላይ አልተናገሩም ከተባለማ طيب እሺ አቡበክር የትኛው ተውፊት ላይ የትኛው ዘገባ ላይ ነው አላህ ፈጣሪ ነው ብሎ የተናገረው እስቲ ንገረኝ አምጣልኝ ወይም ደግሞ አላህ አንድ ነው ብሎ አቡበክር የተናገረበት አለ ወይም ዑመር ወይም ደግሞ ሙሐመድ አለይሂ ሰላቱ ወሰለም የተናገሩትን ሁሉ መቀበል ከኢማን ይቆጠራል ወይ ምናምን ብሎ መናገር ያስፈልጋቸዋል አንድ ነገሮች ግልጽ ስለሆኑ በሆነ ቃል መነገር ያስፈልጋቸዋል ተግባባ ለዚህ ነው ይሄ ቃል الرحمن على العرش استوى የሚለው ግልጽ ስለሆነ እኮ ነው አልኢማም ማሊክ ከዛ በፊት ሼኻቸው ረቢዓ ابن ابي عبد الرحمن ሲጠቀሱ ምን አሉ ሲጠየቁ ምን አሉ كيف تسبالو الاستواء معلوم አሉ አይደል እንዴ የታወቀ ነው ምን መጠየቅ ያስፈልጋል አሉ ሰለፎች እኮ ሲሉ ነበር ይሄ እኮ የታወቀ ነው ግልጽ ነው የተለያዩ ርዕሶች ላይ ማንበቡ ራሱ በቂ ነው ሌላ ተጨማሪ ማብራሪያ ያስፈልግም ይያሉ ነበር በሲፋት ላይ የነበሩት ሁኔታዎች ያስተላልፉ የነበረው በዚህ ላይ ደግሞ እሺና